ሰላም የስኬት መንገድ ቤተሰቦች፣ ዛሬ ሁላችን ወደሚያሳስበው አንዳንድም እንቅልፍ ወደሚያሳጣን አንድ ትልቅ ጉዳይ ልንገባ ነው። አስባችሁ ታውቃላችሁ? ለምንድን ነው ጠዋት ማለዳ ተነስተን ቀኑን ሙሉ ደክመን ላባችን ጠብ አድርገን እየሰራን የኑሮ ለውጥ ማምጣት ያቃተን? ተመሳሳይ ደሞዝ እያገኙ አንዱ ሀብት ሲገነባ፣ ሌላኛ ደግሞ ከዕለት ጉርስ ያለፈ ዓመታት ይቆጥራሉ። ልዩነቱ እድል አይደለም። ልዩነቱ የገንዘብ አያያዝ ስህተት ላይ ነው። አብዛኞቻችን ገበያችን ትንሽ ስለሆነ ነው ድሃ የሆነው ብለን እናስባለን። ነገር ግን እውነታ ከዚህ የተለየ ነው። ዛሬ ሁላችን ሳናውቅ የድህነት አዙሪት ውስጥ እንድንቀር የሚያደርጉ 5 ትልልቅ የገንዘብ ስህተቶች በጥልቀት እንመረምራለን። ይህ ቪዲዮ አጭርና ላዩን የሚዳሰስ አይደለም። ሕይወታችሁን ከስሩ የሚቀየር ትልቅ ትምህርት ስለሆነ እስከ መጨረሻ በትኩረት እንድትከታተሉ ጋብዛችኋል። 5 የገንዘብ ስህተቶች። አንደኛ፣ ገንዘብ እንደገባልን መጀመሪያ ለራሳችን አለመክፈል ነው። ደሞዝ ወይም ገቢ እጃችን ላይ ሲገባ የመጀመሪያ ተግባራችን የቤት ኪራይ መክፈል ነው። ቀጥሎ ለማብራት፣ ለትራንስፖርትና ለልብስ እንከፍላለን። ለሁሉም ሰው እንከፍልና በስተመጨረሻ ለራሳችን የወደፊት ሕይወት የሚሆን አንዳችም ነገር ሳናስቀር ኪሳችን ባዶ ይሆናል። ይህ ትልቅ ስህተት ነው። ራስን መውደድ እና ለራስ ዋጋ መስጠት የሚጀምረው ከምታገኘው ገቢ ላይ መጀመሪያ ለራሲ እድገት የሚሆን ገንዘብ አስቀድሞ ማስቀመጥ ነው። ሌላውን ወጪ ከዛ በተረፈ ማስተካከል ሲገባን ተገልብጦብን ለሌሎች ከፍለ ለራሳችን ዜሮ እናስቀራለን። ሁለተኛ፣ ገቢ ሲጨምር ወጪ አብሮ ማሳደግ ነው። ብዙ ሰው ደሞዜ ቢጨምርልኝ ኖሮ ሕይወቴ ይቀየር ነበር ይላል። ግን ገቢ ሲያድግ አናኖሩም አብሮ ያሳድጋል። በፊት በታክሲ ሲሄድ የነበረ ሰው አሁን ውድ መኪና መግዛት ያምራል፣ ውድ ሰፈር መከራየት ይፈልጋል። ገቢ መጨመር ሀብትን ለመፍጠር ትልቅ አቅም መሆን ሲገባ፣ እኛ ግን የህብረተሰቡን እይታ ለማርካት ብለን ለቅንጦት እናውላለን። ከዚህም የተነሳ መቼም ከፋይናንስ ነፃነት ደረጃ ላይ አንደርስም። ሶስተኛው፣ ያለ በጀትና እቅድ መኖር ነው። ገንዘባችሁ የት እንደሚሄድ እናንተ ካላዘዛችሁት እሱ እናንተን ማዘዝ ይጀምራል። በወሩ መጨረሻ ለመሆኑ ገንዘብ የት ገባ ብሎ መጠየቅ የድህነት የመጀመሪያ ምልክት ነው። ያለ እቅድ የሚወጣ ገንዘብ እንደ ውሃ ይተናል። ስሜታችን ብቻ እየመራን የገዛነው ሁሉ እንድናጠፋ ያደርገናል። አራተኛ፣ ኢዳን ለፍጆታ ዕቃዎች መጠቀም። ሀብታሞች የሚበደሩት ገንዘብ የሚያመነጭ ስራ ለመስራት ሲሆን፣ ድሃ የሚያደርጉ አስተሳሰብ ግን ስልክ ለመግዛት፣ ውድ ልብስ ለማልበስ ወይም ለድግስ ብሎ ማበደር ነው። እነዚህ ዕቃዎች ከጊዜ ወደ ጊዜ ዋጋዎቹ የሚቀንስ ስለሆኑ ገና ላልሰራንበትና በኪሳችን የሌለ ገንዘብ አስቀድመን ራሳችን ባሪያ እናደርጋለን ማለት ነው። አምስተኛ፣ በአንድ የገቢ ምንጭ ላይ ብቻ መወሰን። በአሁኑ ዘመን በአንድ ደሞዝ ብቻ ኖሮ የተረጋጋ ሕይወት መኖር ይከብዳል። የአንድ የገቢ በር ቢዘጋ ወይም ድንገት ስራ ብናጣ ሕይወታችን ሙሉ በሙሉ ይናጋል። ገንዘባችንን ሌላ ገንዘብ እንዲያመጣ ካላደረግነው ሁሌም በስጋት ውስጥ እንኖራለን። እነዚህን 5 ስህተቶች ስናይ ምናልባት ወደ ኋላ መለስ ብለን እኔም እኮ ይህንን አድርጋለሁ፣ ስንት ገንዘቤን አባክኛለሁ ብለን ልንጸጸት እንችላለን። አንዳንዶቻችን ዕዳ ውስጥ ገብተን የፋይናንስ ታሪካችን ተበላሽቶ ሊሆን ይችላል። ነገር ግን እዚህ ጋር አንድ እውነት ልነግራችሁ ይፈልጋሉ። ትላንት የሆነ ይሆናሉ። ጸጸትና ራስ መውቀስ የትላንቱን ስህተት አያርሙም። ዛሬ እዚህ የተገኘነው ለጸጸት ሳይሆን ለአዲስ ጅምርና ለለውጥ ነው። እነዚህን ስህተቶች ማወቃችን ብቻ በቂ አይደለም። እውቀቱ ወደ ተግባር ሲቀየር ነው ኃይል የሚሆነው። ስለዚህ ከዚህ የጭንቀት አዙሪት ውስጥ ወጥተን ወደ ፋይናንስ ነፃነት የሚያሸጋግረን ድልድይ አሁን አብረን እንገነባለን። ከስህተታችን ተምረን ሀብታሞች በየቀኑ የሚጠቀሙባቸውንና ሕይወታቸውን ከመሰረቱ የሚቀይሩ 7 ወሳኝ እርምጃዎችን ወደ ሕይወታችን ማምጣት አለብን። እስቲ እነዚህን ተግባራት አንድ በአንድ በጥልቀት እናያቸው። ሕይወትን የሚቀይሩ 7 ተግባራት። አንደኛ፣ ገቢያችንና ወጪያችን በጥንቃቄ መከታተል መጀመር። የገንዘባችን አዛዥ መሆን አለብን። አንዳንዴ ለቡና ወይም ለታክሲ የወጣች ትንሽ ገንዘብ ምን ታመጣለች ብለን እናስባለን። ነገር ግን በየቀኑ የምናወጣትን አነስተኛ ሳንቲም ሳይቀር በማስታወሻ ደብተር ወይም በስልካችን ላይ ስንመዘግብ በወሩ መጨረሻ ምን ያህል ገንዘብ የማያስፈልጉ ነገሮች ላይ እንዳባከን በግልጽ እናያለን። ይህንን አይቶ ማስተካከል ደግሞ
ለውጥ ለማምጣት ትልቁ መነሻ ነው። ሁለተኛ፣ ገንዘባችን በስርዓት መከፋፈል። ታዋቂውን የ50-30-20 የፋይናንስ ህግ ወደ ህይወታችን ማምጣት አለብን። ከምናገኘው ጠቅላላ ገቢ ላይ 50 በመቶ የሚሆነውን ለመሰረታዊ ፍላጎታችን፣ 30 በመቶ የሚሆነውን ደግሞ ለራሳችን ደስታና ለመዝናኛ ስንመድብ፣ ቀሪውንና እጅጉ ወሳኙን 20 በመቶ ግን ከእጃችን እንዳይወጣ አድርገን ለቁጠባና ለኢንቨስትመንት ብቻ ማዋል አለብን። ሶስተኛ፣ የፋይናንስ የጀርባ አጥንታችንን ማጠናከር። መቼም ቢሆን ድንገተኛ አደጋን መቋቋሚያ ኤመርጀንሲ ፈንድ ሳናዘጋጅ መኖር የለብንም። ህይወት ያልተጠበቁ ፈተናዎች አሏት። ድንገት ብንታመም ወይም ከስራ ብንቀነስ ሰው ፊት ላለመቆም ቢያንስ የ3 ወር የወራዊ ወጪያችን የሚሸፍን ገንዘብ በቀላሉ የማይነካ የባንክ አካውንት ውስጥ ማስቀመጥ አለብን። ይህ የሰላም እንቅልፍ መተኛ ዋስትናችን ነው። አራተኛ፣ አዳዲስ የገቢ አማራጮችን መፍጠር ላይ ማተኮር። በአንድ ገቢ ብቻ መኖር አደገኛ ስለሆነ በትርፍ ጊዜያችን ምን መስራት እንችላለን ብለን ራሳችን መጠየቅ አለብን። ቴክኖሎጂን ተጠቅመን በስልካችን ወይም በኮምፒውተራችን ተጨማሪ ስራዎችን መስራት አሊያም ያለንን ልዩ ክህሎት ወደ ገንዘብ መቀየር እንችላለን። ተጨማሪ ገቢ ሀብት እንዲገነባ ያፈጥነናል። አምስተኛ፣ የፍጆታ ዕዳን በፍጥነት መክፈል። ከፍተኛ ወለድ ያለባቸው ብድሮች የሰራን ሁሉ ስለሚያወጡብን ተጨማሪ ገቢ ማግኘት ስንጀምር ያንን ገንዘብ ለቅንጦት ሳንጠቀም ቅድሚያ ሰጥተን ዕዳችን ማጽዳት አለብን። ስድስተኛ፣ በራሳችን እውቀትና ክህሎት ላይ ኢንቨስት ማድረግ። አእምሮአችን ውስጥ የጨመርነው እውቀት ሊነጥቀን የማይችል ትልቁ ሀብታችን ነው። አዳዲስ ነገሮች ስንማር፣ መጽሐፍ ስናነብና ክህሎታችን ስናሳድግ ገበያችንም በዛው ልክ አብሮ ያድጋል። ሰባተኛና የነፃነታችን መረጋገጫ የሆነ ተግባር ሰዎችን ለማስደሰትና ለታይታ መኖር ማቆም። የማንፈልገው ዕቃ በሌለን ገንዘብ ገዝተን ሌሎችን ለማስደነቅ አንሞክር። ከሰው ጋር መወዳደሩን ትተን የራሳችን ራዕይ ብቻ በመከተል በራሳችን ፍጥነት መጓዝ አለብን። ሌሎች ሲያባክኑ እኛ ስንቆጥብ ሞኝ ልንመስል እንችላለን። ነገር ግን ከዓመታት በኋላ የውሳኔያችንን ጣፋጭ ፍሬ የምንበላ እኛው ነን። ውድ ተመልካቾቼ፣ ዛሬ ያነሳነው ሀሳቦች እንዲሁ ተሰምተው የሚቀሩ ተራ ወሬዎች አይደሉም። ሕይወትን ከተራ ኑሮ ወደ ዓላማ ያለው ስኬት የሚቀይሩ ትልቅ እውነታዎች ናቸው። ለውጥ የሚጀምረው ነገ ወይም ሁኔታዎች ሲመቻቹ ሳይሆን አሁን ባላችሁ ትንሽ አቅም ዛሬውኑ ስትጀምሩ ነው። እስቲ ከልባችሁ ራሳችሁን ጠይቁ። ዛሬ ካነሳናቸው ተግባራት ውስጥ የትኛ ነው ዛሬውኑ ወደ ሕይወታችሁ የምታመጡት? ሀሳባችሁን ከታች ኮሜንት ላይ ጻፉልኝ። ሁላችን አብረን እንማማርበት። ይህ ቪዲዮ ውስጣችሁ ከነካና ሀሳባችሁን ከለወጠ ላይክ ማድረግ አትርሱ። እንዲህ አይነት ትልቅ የህይወት ክህሎትና አነቃቂ ቪዲዮዎች ሁልጊዜ እንዲደርሳችሁ ቻናላችን አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። የነገ ሰዎችን አብረን እንድፈጥር ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉት። ጊዜያችሁን ሰጥታችሁ እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በራሳችሁ ይመኑ። የራሳችሁን የስኬት መንገድ ተጓዙ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንበት።